ታሪኬን ከልጅነቴ ስጀምርላችሁ ያደግኩት በእንጀራ አባት እጅግ በጣም ተሰቃይቼ ነው። እናቴ እጅግ በጣም ጥሩ ሴት ነች። አይደለም ለወለደችው ልጆቿ ለሰፈር ልጆች እናት መሆን የምችል ምንም አይነት ማትገመገም እናት ናት። ግን የእናቴ መልካምነት እኔን በእንጀራ አባት እንዳልሰቃይ ምንም አላዳነኝም። እንደውም እሷም ከተለያየ ቦታ ልጆቿን በመውለዷ እጅግ በጣም ተጎድታና ተሰቃይታ እንድትኖር ነው ያደረጋት የህይወትና 11 ዓመት አካባቢ ላይ ነው አባቴ አለመሆኑን ራሱ ያወቅኩት። ከተለያየ 2 ልጆች ተወልደናል። ሶስተኛ ያገባችው ባሏ ጋር ነው እኛ ማደግ የጀመርነውና 11 ዓመት አካባቢ ላይ ነው እንግዲህ እኔና እሱ መሀል ችግር የተፈጠረው። ምንድነው የሆነው? እናቴ ነጋዴ ስለነበረች ትንቀሳቀስ ነበር ከቦታ ቦታና አንዲት የተረገመች ሌሊት እናቴ ሌላ ከተማ ሄዳ ባለችበት ሰዓት እንጀራ አባቴ እጅግ በጣም ኮስታራ፣ ልጆቹ ጋር የማይቀርብ የማይስቅ የማይጫወት አይነት ሰው ነበር። የእውነትም የምር አባቴ እንደሆነ ነው የማውቀው። ስለ ወላጅ አባቴ ምንም ተነግሮኝ ምንም ሰምቼ ምንም አውቄም አላውቅም። እና ያ የእንጀራ አባቴ እናቴ በሌለችበት ሰዓት ሙሉ ቤቱን እንድናስተካክል ነገ እናትሽ ልትመጣ ስለሆነ ዛሬ ምሽቱን ማስተካከል አለብኝ ብሎኝ በዛ እድሜ አብሬው አልጋ ሳዞር ፍራሽ ስገትት ነበር ያመሸሁትና ያለ ወትሮ አትክልት ብርቱካን ምናምን እየሰጠን እያሳቀን እያጫወተን ነበር። እንዳልኳችሁ ሁለታችንም ከተለያየ እኔ ከሌላ ቦታ አንደቴ ደግሞ ከሌላ ቦታ ተወልዳ ሶስተኛ ያገባት ባሏ ነው ብያችኋለሁ። ሁለቱ የእንጀራ ልጆቹ ነን ሁለታችንና ከዛ በኋላ እንደዛ ሲያደክመኝ ቤት ስናዘጋጅ ካመሸን በኋላ ግማሽ እኩለ ሌሊት አካባቢ ላይ በቃ እንተኛ ተባብለን እኔ ጋር ተኝ ሲለኝ እንደዚህ የሚቀልድ የሚስቅ የሚጫወት አባት ሳይሆን ከውጭ ሲገባ የሚፈራ የለም። ይሄን ለምን እዚህ ጋር አደረጋችሁት? ምንድነው በዚህ በኩል ያለው ምናምን የሚል አይነት ቁጡ ሰው ስለሆነ ፍጹም አንቀርበውም። እና እኔ ጋር ተኝ ሲለኝ አይ እህቴ ጋር ነው የምተኛው ብዬ እህቴ የተኛችበት ፍራሽ ላይ አብሬ ሄጄ እንደ ወትሮ የምተኛበት ቦታ ላይ ተኛው። በሰዓቱ በጣም ደክሞኝ ስለነበረ እንቅልፍ ወሰደኝ። እንግዲህ እንጀራ አባት ጋር ማደጌ ምን ያክል ህይወቴን ሙሉ ዋጋ እንዳስከፈለኝ ልነግራችሁ ነው። እና እንቅልፍ ወስዶኝ እያለ የእውነት ነው የምላችሁ ስለ ሴክሹዋል ግንኙነት ምንም ማቀበት እርሜ ላይ አይደለሁም። እና ሰውነቴን ፀጉር ሲኮሰኩሰኝ የሆነ ሰው እየነካካኝ እንደሆነ ሲሰማኝ እየተኮለኮልኩ ይሄ በልጅነት ጨዋታ ምናምን አለ አይደል? እንደዛ አይነት ነገር የሚሰማኛል። በሰመመን ውስጥ ነኝና ምንድነው ስል ይቆማል። ከዛ ምናምን ሲንቀሳቀስ ምናምን እንትን ያደርጋል ምናምንና መጨረሻ ላይ ግን ሊያቆም ሳይችል ሲቀርና ጫና እኔ ላይ ክብደቱን እየለቀቀብኝ ሲመጣ በጣም ጩሄ የጠጣራ የነበረው የእንጀራ